አረ ተላቀቁ በእግዚአብሔር ተላቀቁ ምን ይሆናችሁ ነው አሎ ብራዘር አሳልፈኝ እንጂ ብራዘር አሳልፈኝ እንጂ እያናገርኩ እኮ ነው ዘፈን እየሰማሁ ነው በላይ ሄድ ከፈለክ ለምንድን ነው በላይ የሚሄደው ምክንያቱም የቴዲን ዘፈን እየሰማሁ ስለሆነ ነው አረ ተላቀቁ በእግዚአብሔር ተላቀቁ ምን ይሆናችሁ ነው ከእንደዚህ አይነት ሰው ጋር ከመጣላት እኮ ጥሎ መሄድ ነው የሚሻለው እንዴት ትቹ ሄዳለሁ በዚህ ጥጋበኛ ብዬ ነው በተወደደ ነዳጅ ተሽከረከር መጨረሰው ታዲያ ጸብ እኮ መፍትሄ አይሆንም ጦስ ነው የሚሆነብህ እኔ እንዲህ በቀላሉ አለቀው አፍንጫዬን ስለተመታው ነው ከገባው ጀምሮ የሚያስጠላ ሽታ ነው እየሸተተኝ ያለው እኔም እንደዛው የሚከብድ ሽታ እየሸተተኝ ነው ያለው እዛም ነው መስኮቶችን የከፈትኳቸው በመጨረሻ እጄ ላይ ወደቅሽ በመኪናሽ ኮፈን ውስጥ ይዘሽው የምትሄጂውን ነገር ደርሼበታል አሁን የቀረኝ በአስቸኳይ ለፖሊስ ጥቆማ መስጠት ብቻ አቁሙ ኮፈን ውስጥ ምን ይዘሃል ኧረ ምንም አልያዝኩም ምን ነው እርግጠኛ ነህ አዎ እርግጠኛ ነኝ ምንም ነገር ሳይኖርማ እንደዚህ አይነት ቴክስት አይልክልኝም ማን ነው ያሟል እንዴ ኧረ ምንም የለም አቶ አሸብር ማለት አባቴ ጓደኛ ምንም ነገር ሳይኖር እንደዚህ አይለኝም ያባትሽ ጓደኛ ሆኖ ነው ለፖሊስ ጠቁማለሁ የሚለው የልብ ጓደኛው ሰውን ያፍ ጓደኛው ለማንኛውም ኮፈን ተነሳንየው እኔ ምንም የለም ብዬሻለሁ ማየት ማመን ነው ከፈለክሽ ነው ላሳይሽ መቼስ በህልሜ አይደለም አይደለ ቆይ ምንድነው እኔ ጧት ከቤቴ ስወጣ ምንም አልነበር ቆይ ምን አለ ጣጣ ላይ ወጣሽብኝ ወንብሎ ነው ሁሉ ነገር ያደረገ የሞተ ተከራይ ወንድሙ ጋር ደግሞ ወንድሙ በጣም ጥሩ ሰው አባቴ ሞተ ጊዜ እሱ ነበር ሲያጽናናኝ ነበር ይሄን ሁሉ ነገር የምነግርህ እንድታምነኝ ነው እኔ ነገርኩሽ አመንኩሽ እኔ የራይድ ሹፌር እንጂ የቀብር አስፈጻሚ ሹፌር አይደለሁ እኔ ከፈለክሽ ሌላ መኪና አምጪና ጫኙ ከፈለክሽ እዚህ ጣዩ አይመለከተኝም ቀኔን ብቻ ለቀቂኝ ከዚህ በፊት ምንም በማላቀው ነው 2 አመት ታስሬ ወጣሁት እኔ እናቴ ምን ያክል እንደተሰቃየች እኔ ነኝ የማውቀው ለዛ እኔ እናቴን ማሳሰን አልፈልግም እሺ ምን ላድርግ እኔም እኮ በማላቀው ነገር ውስጥ ነው ትላንት የገባሁት እኔ አላቅም በቃ እኔም ለፖሊስ ቃል እንሰጣለሁ እኔ ሲገደልም አላቅም ሲጫንም አላቅም በየ ቃል እንሰጣለሁ ቃል ብቻ የሚያድን ይመስልሃል ማስረጃ ነው የሚያድንህ ተመልከታቱ አሸብር ኮፈኑን ስንከፍት የላከልኝ ፎቶ ከደሙ ነፃ እንዳልሆን ብሎ ነው ሆን ብሎ ነው ይሄን ፎቶ ይላክ በዚህ ሁሉ ውስብስብ ነገር ውስጥ ታዲያኛ ነፃ ምን ሆን ይመስልሃል አሁን ማሰብ ያለብን መፍትሄውን ነው እንግዲህ የባከነ ደቂቃ ነን ያለሽው ለፖሊስ ለመደወል ሰከንድ ነው የሚፈጅብኝ
አባቴን ማንነትን ሳያቅ በመሞቱ በጣም ነው ያንገበገበኛል። ሰማኛለህ? የፈለገ ነገር ቢፈጠር አንድም ነገር አላወራ። አሁን ድንጋጤ ላይ ስለሆንሽ ደቂቃዎች ጨምርልሻለሁ። ማለቴ እስክትረጋጊ ድረስ እቤት ሄደሽ ብታስቢበት ይሻላል። ነገርኩሽ። ከተስማማን ለፖሊስ አልጠቁም። ሬሳውንም ቢሆን እያስወግድልሻል። አሁን እዛ አካባቢ ስትገነባበሩ ሰዎች እንዳይጠረጥሩ ዞር በሉ። ቀጥ ብላችሁ ወደ ቤት ሂዱ። እዚህ መቆማችን ምንም ደስ እያለኝ አይደለም። ሽታው እየባሰ ከመጣ ያስጠረጥረናል። ኧረ ምን አይነት ጣጣ ውስጥ ነው የገባሁት? እኔ የትም አልሄድም። እኔ ሬሳ ጭኜ የትም አልሄድም። ብያዝስ እንዴ? ምንድነው የሚሸተው እዚህ አካባቢ? እውነትን ነው፣ በጣም ነው የሚሸተው። የሆነ የሞተ ነገር ነው የሚሸተው መሰለኝ። ኧረ ቶሎ ቶሎ በሽታ መሞቴ ነው። ሰማሃል? ሽታው በጣም እየሸተተ ነው። ባላደረግነው ነገር ከመታሰራችን በፊት ወደ ቤት እንሄድ። ቆይ የሞተው የተከራየ ወንድም ነው አላልሽም እንዴ? ግቢ ብንሄድስ? ሽታው እሱ ነው ሽታው? እሱ አሁን አይመጣም። ከ12 ሰዓት ነው የሚመጣው። እሱ እስኪመጣ ያን ነገር እናደርጋለን። ምንድን ነው የምናደርገው? ለማሰብ አይደል ቤት ውስጥ የመጣው? ትንሽ እንረጋጋና የሆነ ነገር እናስብ። እኔ ይሄ ሬሳ እያለ ምንም አልረጋጋም። አሁንም ያው ነኝ፣ በኋላም ያው ነኝ። ይሄ ሬሳ እዚህ እያለ ነው የምናስበው? ቆይሽ እስከ ማታ 2 ሰዓት ምንም ማሰብ አይመጣል። ወንድሙ ቢመጣስ? ሽታው እንደሆነ ውጪ ድረስ መሽተት ጀምሯል። ወይ ካልሆነ አንዱ ክፍል እናድርገው። ባዶ ክፍል የለውም። አንዱ መኝታ ክፍል ውስጥ እናድርገው። ቤት ውስጥም ውጪ ላይም ሌላ ክፍል የለም? የለም። በሽታ ማንም አይመጣም አለሽ ነው እንዴ? እሱ አይመስለኝም። እሱ ቢሆን ፖሊስ ካለ ከፍቶ ይገባል። ምን? ወይኔ በቃ ከያዘን ያለ ምክንያትማ እንደዚህ አልኩ። በበሮቹ ከዳለ ልትሄድ ምን? አለ ዲ ለታሽሽ ነው እንዴ? ታክሲ ተነሽ ነው ነው ሰው ቶሎ በእናትሽ እንዴ?
ማን ነው? ምን ፈልገህ ነው? እግሩ ብቻ ነው የሚታየኝ። ማን ነው? ሰርፕራይዝ! እኔ ልደንግጥ። ማነው እስቲ ዝም ስላልኩሽ ነው እንደዚህ ደነገሽ? እንዴት በይሳስ መጣ? ዛሬ ከሰዓት ስራ የለም ስባል ቤት ሊድና መቼ ዕለት ወንድሜ ስላስቀየመሽ እሱም መካሻ ይሆናል ብዬ እንዲሽ መጣ። ምን አያስፈልግም ነበር እኮ። ምን ማድረግህ ነው? አውቃለሁ አንቺ በጣም የዋርጅ ነሽ፣ ግን ያው እኔ ደስ እንዲለኝ ብዬ ነው ያደረኩት። አሁን ንግባ። ደግሞ ከማን ጋር ነው በመኪና ስትገቢ ያየሁሽ? እኔም እኮ ስትገቢ ስላየሁሽ ነበር ዝም ብዬ ሳንኳኳ የነበረው። በፊት አባዬ የሚረዳው ልጅ ነው፣ ሊጠይቀኝ መጥቶ ነው። እና እንደውም ግባ እና ላስታውቅ። ና ግባ በስቤ። ታወቁ። በስቤ ይባላሉ። ብሩክ፣ ስላወቁ ደስ ብሎኛል። እኔም ደስ ብሎኛል። በሰላም ነው ሁለታችሁም አፍንጫችሁ ላይ ሶፍት ያደረጋችሁት? ቅድም እኮ እየመጣን ክራውድ ዶኖብን ቱቦ አጠገብ ነበርና ሲሸተን አርገህ ነው ረስተነው ነው። እንደዛ ነው እንዴ? እኔ ደግሞ እኮ ግራ ገብቶኝ እኮ ነው። ደግሞ ዛሬ ምን በሆንልሽ ጥሩ ነው። እዛው ስራ ቦታ ቁልፌን ጥዬ አልመጣም። ከዛ እዚህ ሰፈር ስደርስ ነው ትዝ ያለኝ። ስራ ቦታ ቁልፍ የሚይዘው ልጅ ጋር ስደውልለት ቤቴ ደርሻለሁ እኮ እየፈጨ ነው ቤቴ አለኝ። ያው ያለኝ አማራጭ አንቺ ጋር ሶፋ ላይ ማደር ነው ብዬ መጣ። የዛኔ አባቱ ያረፉ ጊዜ ለቅሶ መተህ ነበር እንዴ? የመለቅሱ ማለት አልሰማህም? ያባዬን እኮ ነው የሚልክ። ያኔ እንደውም አንድ ወር ኔትወርክ የሌለበት ጊዜ የጠፋ ጊዜ ከአንድ ወር በኋላ አይደል የሰማው? ያባዬን ነው የሚልክ። አዎ በወሩ ነበር እኮ መርዶን ሰምቼ ነበረው። እኔማ የዛኔ መጥቶ ከነበር እንዴት አላየሁትም ብዬ እኮ ነው። የሰማ ጊዜ እኮ ሁለቴ መጥቶ ነበር። ያኔ አንተ አልነበርክም። እኔማ እኮ ግራ ገብቶኝ እኮ ነው የጠየቅኩት። የዛኔ እኮ ስላንተ ስነግረው ነበረ። ብቻዬን በነበርኩ ጊዜ ያጽናናኝ እሱ ነው። እውነት ስላንተ ደግነት አውርታ አጨርስም። እኔ ምን አደረግኩ ብለህ ነው? ያው ማድረግ ያለብኝን ነገር ነው ያደረኩት።